አንዲት ወጣት ልጅ ነበረች ከአረብ ሀገር ዲፖርት ተደርጋ የመጣች እና ያኔ እኔ ስራ ላይ ነው የነበርኩት። ከአረብ ሀገር ነው ዲፖርት ተደርጋ የመጣችው። ትንሽዬ እንካፈላለን 10 ብርም 20 ብርም ስናገኝ ያለችበትን የኑሮ ሁኔታ ስለነገረችኝ የሆነ ነገር ሞክራለሁ ያቅሜን እና የደሴ ልጅ ነች። ቤተሰቦቼ ጋር መሄዴ ነው ብላ ደሴ ሄደች። ተመልሳ ስትመጣ ደወለች። ከደሴ ስመጣ አጠገቤ አንድ ሰውዬ ነበር አለች። ምንድነው አልኳት። ፈረንጅ ነው አለችኝ። እሺ ማነው ጣይቱ ሆቴል አርፏል እና ሄደን ማግኘት አለብን እናውራው አለችኝ። እኔ በእውነት ነው የምነግራችሁ ኑሮዋን ስለማቅ ያለባትን የኢኮኖሚ ችግር ስለማቅ ነገር ስለማቅ ቶሎ ብዬ ምን ጠየቅኳት። ስለ ስራ ወራሽው አልኳት። አረኝ ምንም አላልኩም አለችኝ። እግዚአብሔር አምላክ ማገለግለው ምስክር ይሁን እውነተኛ ነገር ነው የምነግራችሁ። እና 400 ኪሎ ሜትር ምን እያወራሽ መጣሽ? እኔ ምንም አላልኩትም። ምክንያቱም የጣይቱ ሆቴል ስንሄድ ስለሷ ምስክርነት ልሰጥ ብትሰራ ጥሩ ነው አላልኩትም አለ። እና ምን አልሽው ስላት የምታውቃቸውን የእንግሊዘኛ ቃላት ለካ እየገጣጠመች ጂሰስ ሴቭስ ምናምን ያልኩት አለች። ጌታ ኢየሱስ ምስክሬ። አንተ 400 ምናምን ኪሎ ሜትር እንደዚህ የመጣች የሆነ አንድ የውጭ ዜጋ እዚህ የሆነ ኤንጂኦ ምናምን ከፍቶ እያገለገለ ያለ ሰው ስትመለከት እንዴት ኪስ ውስጥ እንደምትገባ እንዴት ስራ እንደምትገባ እንዴት እንደምትቀላጠፍ ሳይሆን የታያት ጌታ የሚያስፈልገው አንድ መስኪን ሰው ታያት። እና በመታቃቸው ቃላት ወዳጇን ልትነግረው ባገኘችው እድል በጉዞ ላይ ባስ ውስጥ ባገኘችው እድል ወዳጇን ልትመሰክርለት ያድናል ልትለው ያስፈልጋል ልትለው ተውተረተረች። ዛሬ የደጋገምኩ ነው የምጠይቃችሁ። እድል ስታገኙ ምንድነው የምታረጉት? የሆነ ሰው ስታዩ የሆነ በር ሲከፈት የሆነ ሊትራሊ የእስር ቤት በር ላይ ሆን ይችላል። ሌላ የቢዝነስ ደጅ፣ የሥራ ደጅ፣ የሆነ የናፈቃችሁት አይነት ደጅ ሲከፋፈት ልታመልጡ መውጣት ስትችሉ ምንድነው ግን የሚታያችሁ? እንዲህ እየረጋቀጥኩ ነው የምናገረው፣ ግን እዛው ነው የምሽከረከረው። እንደ ቦዔዝ አይነት ሰዎች አሉ ያገኙትን እድል ለእግዚአብሔር ሐሳብ የሚያውሉ። ምንም አሁን ታሪኩን ብዙ የምናገረው አይደለም። ሞዓባዊቷ ሴት ኑኃሚንን ተከትላ ሩት መጣለች። ቃርሚያ እንዳጋጣሚውም ይላል ባኪሽ ጌታ አስተካክሎላት ነው። ቦዔዝ ጋር ትቃርማለች። አውቋታለች ማነች ብሏል። እቺ ኑኃሚንን ተከትላ የመጣች ሞዓባዊቷ ሩት ነች ብለው ነግረውታል። በኋላ ላይ የት እንደዋለች ኑኃሚን ስትጠይቃት ቦዔዝ የሚባል ሰው ጋር ነው ስትላት ኑኃሚን ወዲያ እሱ እኮ ዋርሳ ሊሆን እሱ እኮ ሊቤዠን የሚችል መካከል ነው አለች። እና አንድ ጥያቄ ጠየቀቻት። መልካም እንዲሆንልሽ አትፈልጊም? በይ ታጠቅሚ ልበሺ ተቀቢ አለቻትና እንደ አገሬ ወግ መሰረት እንዴት እሱ